ለሴት ልጅ ፍትህ አለለም ማለለበት ምክንያት የገዛ እናትና አባቴ ናቸው እኔን መጀመሪያ የደፈሩ። ለምን ካላችሁ ሴት ልጅ የትኛውም ሀገር ላይ ሆናችሁ ጥቃት ደረሰብኝ ብላችሁ ስታወሩ ማን እናትና አባት ነው የሚሰማችሁ? ለክብሩና ለስሙ ስለሚጠነቀቅ እንዳናወራ ቢቻል በመድኃኒት አእምሮ ዘገምተኛ እንዲሆኑ አርጎ ስንት እናትና አባት ነው ልጆቻቸውን አኮላሽ ታስቀመጡት። እኔ ጥቃት ደረሰብኝ ብዬ ባወራ ስማችን ይበላሻል፣ ነገ የሰው መጠቋቀሚያ እንሆናለን ብሎ የስንት ሴት ህይወት ነው በር ቆልፎ ጓዳ ውስጥ ያስቀሩት። በመድኃኒትስ የገደሉትስ ታውቃላችሁ? የገዛ ቤተሰብ ለስሙና ለክብሩ ብሎ ቤተሰብን ከገደለ ከሌላ ባዳ እንዲያረገ ብዬ ለምን አለቅሳለሁ? እማለቅሰው ወደ መድኃኒዓለም ወደ ፈጠረኝ አምላክ ብቻ ነው እንጂ ፍትህ አልልም። ፍትሄንማ የመጀመሪያ የጎዳኝ የገዛ አባትና እናቴ ነው። አባት ልጁን እየደፈረ እናት እያየች እኮ ሰው ስቅብናል ብላ ለስሟ ብላ የልጁን ህይወት መስዋዕትነት የምታረቅ እናት እኮ ነው ኢትዮጵያ ውስጥ ያለችው። አባት አጎቱ እየደፈረ እያየ ነገ የሰው መጠቋቋም አንሆናለን ብሎ ስንት ሰው ነው የሴቱን መስዋዕትነት ያደረገ? ለየትኛው አካል ነው ፍትህ ለሴት? ፍትህ ለሴቶችም አዲስ ነገር አይደለም። እውነቱን ካወራን ቤተሰብ ልጁን እንደጎዳ ቤተሰብ ልጁን ፍትህ እንዳሳጣ ማንም ሰው እዚህ ምድር ላይ ሴት ልጅን ፍትህ አላሳጣ። የገዛ እናትና አባቱ ነው ሴት ልጅን ፍትህ አሳጣ። ለዛ ነው የፈለገ ሰው እንደፈለገ ሴት ላይ የሚጫወተው። ለዛ ነው እንደፈለገ መጥቶ አንድ ሰው ሴትን እንደፈለገ አድርጎ የሚሄደው።